ጥሩ እንደው ገና ከጅምሩ ኢትዮጵያን ባለም አቀፍ መድረክ እንደዚሁ በፊልሙ ዘርፍ ማስተዋወቅ ጀምረሃልና በዚህም ያው አሸናፊነትን ጀምረህበታል ያሸናፊነትን ጉዞ ጀምረሃል ብሎ ማንሳት ይቻላልና ሚኪያስ በዚህ አጋጣሚ በተለይም ፊልሞቻችን ኢትዮጵያን ከማስተዋወቅ አንፃር ኢትዮጵያን ገጽታ ለሌላው ዓለም ለማሳየት የፊልም ጥበብ ዘርፍ በጣም ትልቅ ሚና ወይም አቅምና ጉልበት እንዳለው ይታወቃል። ሚኪያስ እዚህ ዘርፍ ውስጥ እንደመኖርህ እንደመግባት መጠን ደግሞ እንደው ኢትዮጵያን በምን አይነት መልኩ ለማስተዋወቅ አስቧል? ከዛ ባሻገርስ እንደው እስካሁን ከተመለከትካቸው ፊልሞች ውስጥ ወይም በተመለከትካቸው ፊልሞች ኢትዮጵያን በማስተዋወቁ ረገድ በሚፈለገው ልክ በፊልማችን ተሰርቷል ብለህ ታስባለህ? ምን መሰለህ አንድን ፊልም አንድን እንትን ቢያንስ ሀገርን ለጊዜው እናቆየው አሁን እዚህ ጋርና አንድን ሐሳብ ሊያነሳም ሊጥልም ይችላል። ምን ፓወር እንዳለው ለነገርህ ነው። ከዚህ በፊት ዓለም ላይ ብዙ ተሰርቷል በጣም ብዙ ፊልም እና ተጽዕኖ በጣም የፈጠሩ ፊልሞች አሉ ዓለም ላይ በመጥፎም ሁኔታ በጥሩም ሁኔታ ወደኛ ሀገር ሳልመጣልህ እንደዚሁ ከውጭ ሊጀምርልህ ብዬ ነውና እንትን የሆነ ፊልም አለ ዘ ፐርሱት ኦፍ ሃፒነስ ፊልም አይታል የዊል ስሚዝ በዛ ፊልም ምክንያት ድህነት ላይ የነበሩ በጣም ብዙ ሰዎች ድህነት ምልህ በጣም በቀን 3 መብላት የሚያቀታቸው ሰዎች ኢንስፓየርድ ነው የራሳቸውን ቢዝነስ ፈጥረው ትልቅ ደረጃ ደርሰዋል በዛ ፊልም ምክንያት ብቻ። ዘ ዴይ አፍተር ቱሞሮ ሚል የሮናልድ ኤመርሰን የሱ ፊልም አለ። ለምሳሌ ኢንቫይሮንመንት የዓለም የሙቀት መጠን መጨመር የሚያስከትላቸው መዘዞችን ሰው አያውቀውም ነበር። ብዙ ህዝብ ግን እንዲያውቀው ሆኗል። በዛ ምክንያት ሪሰርች ሰርቶ አብዛኛው ሰው ስለ ኢንቫይሮንመንት መቆርቆር ጀመረ በዛ ምክንያት። ለምሳሌ ተጽዕኖ መፍጠር ይችላል በበጎም ባሉታዊ መንገድም ባሉታዊ ደግሞ በመጣል ለምሳሌ ፊልሞች አሉ ጅምላ ግድያን ዘርን ፖለቲካን እንዴት ነው ጥላቻን የሚያንጸባርቁ ፊልሞች አሉ። እኛ እናቃቸው እኛ ደስ ብሎም ልንመለከታቸው እንችላለን ግን ኢንዳይሬክትሊ ሜሴጅ የሚኖራቸው ፊልሞች አሉ። ለምሳሌ ጆከር ሚል ፊልም አለ በቅርቡ የወጣ ማስግድያን ምንን እና እንደዚህ አይነት ፊልሞች እኛ ሳናቃቸው ኢንዳይሬክትሊ እንትን ይሏል። ወደኛ ሀገር ግን አሁን ክሪቲሳይዝ ማድረግ እኔ አልችልም ባሁን ባለውበት ሌቭል ግን ማድነቅ የምችላቸው ፊልሞች አሉ እንደዛው ሆኖ ምክንያቱም ሀገር ሚለው ከመምጣቴ በፊት የዛሬ 3 ዓመት 4 ዓመት የወጣ ፊልም ነበር ላምባ ሚል ፊልም በጣም የማደንቀው ፊልም ነበር። አሁን እሱ ፊልም ለኔ አሁን ለስታቹ ኦፍ ሰክሰስ እንድሰራ እንደውም ኢንስፓየር አድርጎኝ ነበር። የኩላሊት ማህበሩን በደንብ አነቃክቶ ሰው ገንዘብ አዋጥቶ እንዲጨምር አድርጎ ነበር እና ሰዎች ሕክምና እንዲያገኙ አድርጎ ነበር። ያ ምን ያህል ተጽዕኖ እንደሆነ አይተሃል። ወደ ሀገር ስትመጣ ግን እንደ ሀገር ገና ነን ብዬ ነው የማስበው። እንደ ሀገር ምልህ ኢትዮጵያን በማስጠራት አንፃር ታሪኳን ቅርሷን ትውፊቷን የኛን ቋንቋ ኤኒቲንግ የኛን የራሳችንን መገለጫ ወደ ሌላው ዓለም አላወጣንም ገና ነን። ግን እማምነው እንደኔ እምነት ልጆች አሉ ምልህ አሁን ላይ እየሰሩ ያሉ ልጆች አሉ ብዬ ነው ማምነው። አልተሰራም ነገር ግን ከዚህ በኋላ ግን እየሰሩ ያሉ ልጆች አሉ። እኛ ብዙ ጊዜ እንደ ኦዲየንስ ኢንተርቴይንመንት ሴክሽን ይመቸናል። ሲኒማ ቤት ገብተን ሮማንቲክ ኮሜዲ ልትለው ትችላለህ። እንዴት ነው ብዙ አይነት ጃኖች አሉ አይደል? አዎ እነሱን ዘውጎች ምን ያህል እኛን ኢንተርቴይን ሊያደርገን ይችላል ግን ለውጥ መፍጠር ይችላል ወይ ነው እና ለውጥ የሚፈጥሩ ፊልሞች አሁን የተሰሩ ነው ብዬ አምናለሁ። ቆይታችንን እያጠቃለልን ነው ሚኪያስ ያው እንኳን ደስ አለ እንኳን ለዚያ በቃ ለማለት ነው ስቱዲዮ የጋበዝን ያው ቆንጆ ጊዜ ያሳለፍ እንደሆነ ተስፋ አደርጋለሁ። እንደው